ሰላም እንዴት ናችሁ? ሲሳይ እባላለሁ። የብራይት ሪል ስቴት የሽያጭ አማካሪ። ዛሬ ብራይት ሪል ስቴት 100% ያለው አፓርታማዎች የት እንዳሉት ዝርዝር ኢንፎርሜሽን እሰጣችኋል። የመጀመሪያው እዚህ ግሪክ ስኩል ኦሎምፒያ ላይ ነው። ኤግዛክት ቦታው ከደንበል አደባባይ ወደ ባሚስ ስንወርድ የግሪክ ስኩል ተቃራኒ ነው የሚገኘው። ጂፕላስ 10 የሆነ ቢልዲንግ ነው። በፍሎር 3 አባወራ ብቻ እንዲኖርበት የራሱ የሆነ ቴራስ፣ እያንዳንዱ ሰው አሳይንድ የሆነ ፓርኪንግ የሚሰጠው ሙሉ ማቴሪያሉ ደግሞ ኢምፖርትድ የሆነ ኢታሊኮ ከሚባል ኢንተርናሽናል ካምፓኒ ኢምፖርትድ ነው። ኢምፖርት መሆኑ ብቻ ሳይሆን ማቴሪያሎቹን ከዛው ከካምፓኒ ከውጭ መጥተው ነው የገቡት። ላከራየው የምትሉ በዶላር የሚከራይ ነው። ከ$2500 ጀምሮ እስከ $3500 የሚከራይ ሳይት ነው። ልኖርበት የምትሉ ለኤርፖርት ቅርብ የሆነ ሌላኛውና ሁለተኛው ወሎ ሰፈር ያለ ሳይት ነው። በፍሎር 2 አባወራ ብቻ የሚኖርበት +8 ቢልዲንግ ነው። ይሄኛው ከወሎ ሰፈር አደባባይ ወደ ኢንሳ ስንሄድ ኢንሳ ጋር ሳንደርስ የሚገኝ ሳይታችን ነው። 100% ያለቀ ነው። ተናጠል ካርታው ዲጂታል ካርታው ሬዲ። ሶስተኛው ፍሬንድሺፕ ፓርክ የሚገኝ ሳይት ነው። ይህም ደግሞ ሸራተን አዲስ ለግዠሪ ኮሌክሽን አካባቢ የሚገኝ ሳይት ነው። ሙሉ በሙሉ የፓርክ እይታ ያለው ሳይት ነው። ከማስተር ቤድሩሙ ከሳሎኑ እንዲሁም ከባልከኒ እንዲሁም ከቴራስ ሙሉ በሙሉ የፓርክ እይታ ያለው ሳይት ነው። በፍሎር 3 አባወራ ብቻ የሚኖርበት ለግዠሪ የሆነ አፓርታማ ነው። ባንክ ኦዲን በእናንተ በኩል ማመቻቸት ትችላላችሁ። ምክንያቱም ተናጠል ካርታው ዲጂታል ካርታው ሬዲ ነው። ባለ 3 መኝታ ባለ 2 መኝታ እና ባለ 1 መኝታ ቤቶች ነው ያሉት።